ሄሎ ዌልካም ባክ። እንኳን ደህና መጣችሁ። የዛሬው ትምህርታችን ውድ ተመልካቾቼ ሁዝን በመጠቀም እንዴት መጠይቃዊ አረፍተ ነገር እንደምንሰራ የምናይበት ትምህርት ነው። ሁዝ ስንል እንግዲህ የማን የሚለውን ትርጉም ይሰጠናል ብቻውን። ሁዝ የማን። ወደ ምሳሌዎቹ ስንገባ ኦነርሺፕን ለመጠየቅ ነው። ኦነርሺፕ የባለቤትነትን ወይም ፖሴሽን የማን እንደሆነ የምንጠይቅበት የመጠይቃዊ ቃል ነው። ሁዝ ባክ ኢት ኢዝ። ይሄ ቦርሳ የማን ነው? ሁዝ ባክ ኢት ኢዝ። ይሄ ቦርሳ የማን ነው ለማለት ነው። ሁዝ ካር ኢዝ ፓርክድ አውትሳይድ። የማን መኪና ነው ውጭ የቆመው? ሁዝ ካር ኢዝ ፓርክድ አውትሳይድ። የማን መኪና ነው ውጭ የቆመው? Whose car is parked outside? የማን መኪና ነው ውጭ የቆመው? Whose phone is ringing? የማን ስልክ ነው እየጠራ ያለው? Whose phone is ringing? የማን ስልክ ነው እየጠራ ያለው? Whose phone is ringing? የማን ስልክ ነው እየጠራ ያለው? Whose house is that? ያ ቤት የማን ነው? Whose house is that? ያ የማን ቤት ነው የሚለውን ጥያቄ ለመጠየቅ ነው። Whose book did you borrow? የማንን መጽሐፍ ነው የተዋስከው? Whose book did you borrow? የማንን መጽሐፍ ነው የተዋስከው? Whose book did you borrow? የማንን መጽሐፍ ነው የተዋሳችሁት? እንግዲህ በተደጋጋሚ ዩን ስናስገባ በመጠይቃዊ አረፍተ ነገራችን ውስጥ ዩ እንግዲህ በተለያዩ የአረፍተ ነገር አገነባብ በመጠይቃዊ አረፍተ ነገር አገነባብ ውስጥ ዩን ስንጠቀም ዩ እናንተም፣ አንተም፣ አንቺም ብለን ልንጠይቅበት እንደምንችል ነው። አሁንም whose book did you borrow? whose book did you borrow? የማንን መጽሐፍ ነው የተዋስከው? የማንን መጽሐፍ ነው የተዋስሽው? የማንን መጽሐፍ ነው የተዋሳችሁት? የሚለውን መጠይቃዊ አረፍተ ነገር ልንሰራበት ያስችለናል ማለት ነው። እንግዲህ በተደጋጋሚ ዩን በመጠይቃዊ አረፍተ ነገራችን ውስጥ አስገብተን አይተናል። ከዚህ በፊት በሰራናቸው የWH questions መጠይቃዊ አረፍተ ነገር ውስጥ በመቀጠልም ያሉትን የቀሩትን እናያለን። ውድ ተመልካቾቼ እንግዲህ የዚህ ትምህርት ዋነኛው ዓላማ አንደኛ ጥያቄዎችን WH questions በሚባሉት ቃላት በመጠቀም እንዴት መጠየቅ እንደምንችል የሚያመለክት ሲሆን በጥያቄዎች ውስጥ ደግሞ ያሉ መጠይቃዊ አረፍተ ነገሮች ፕሬዘንት ናቸው፣ አሁን ነባራዊ ሁኔታ ላይ ያሉ ነገሮች ናቸው፣ ወይስ ወደፊት የሚሆኑ ነገሮች ናቸው፣ ወይስ እየሆኑ ያሉ ነገሮች ናቸው የሚለውን እዛ ውስጥ እናያለን። ይህንንም ተጨማሪ የሚያደርግ ስለሆነ ትምህርቱን ያው አጠር ያለ ቢሆንም ግን ውስጡ ያለው ሴንስ ምን ያስጨብጠናል የሚለውን ነገር በደንብ የምናይበት ስለሆነ በዚህ አጋጣሚ ለምሳሌ whose bag is ብል የቦርሳ የማን ነው ስንል አሁን ባለው ነባራዊ ሁኔታ ላይ ሆነን ስንጠይቅ እንደሆነ የማን ነበር ሳይሆን የማን ነው የሚለውን አረፍተ ነገር ለመመስረት ወይም ጥያቄ ለመጠየቅ መሆኑን ያመለክተናል። is የሚለው verb to be whose bag it is ስንል የቦርሳ የማን ነው አሁን እያየነው አሁን ባለበት ሁኔታ እየጠየቅን እንደሆነ ያመለክተናል ማለት ነው። Whose car is parked outside? ውጪ የቆመው መኪና የማን ነው? እንግዲህ አሁን መኪናው ቆሟል። ጥያቄውም የሚያመለክተው አሁን ውጪ የቆመው መኪና የማን እንደሆነ Whose car is parked outside? የቆመው ኦልሬዲ ፓርክድ ሆኗል። ነገር ግን የማን መኪና እንደሆነ ለመጠየቅ የሚያመለክት ነው። Whose phone is ringing? በዚህ አረፍተ ነገር ውስጥ ወይም መጠይቃዊ አረፍተ ነገር ውስጥ whose phone is ringing? የማን ስልክ እየጠራ ነው? አሁን እየጠራ ስለሆነ መሆኑን የሚያመለክት ነው። whose phone is ringing verb ing ነው። it is continuous form of tense። ስለዚህ ያንን ሁሉ እናይበታለን ማለት ነው። whose house is that? ያ ቤት የማን ነው? whose house is that? ጠያቂው አሁን ላይ ሆኖ ጥያቄ እየጠየቀ መሆኑን የሚያመለክት ነው ማለት ነው። whose book did you borrow? የማንን መጽሐፍ ነው የተዋስከው ብለን ስንጠይቅ የመጽሐፉ ውሰት ኦልሬዲ ተከናውኗል። የማን መጽሐፍ እንደተዋሰ ተጠያቂው
ጥያቄው በዛ መልኩ የሚሰራ ወይም የሚዋቀር ነው ማለት ነው። ቡክ ዲድ ዩ ቦሮ? የማንን መጽሐፍ ነው የተዋስከው? የማንን መጽሐፍ ነው የተዋሽው? የማንን መጽሐፍ ነው የተዋሳችሁት? እንግዲህ ዲድ እዚህ ውስጥ የኃላፊ ጊዜ አመልካች ስለሆነ የማንም መጽሐፍ አንድ ሰው መጽሐፍ ለመጠየቅ ነው ማለት ነው። እንግዲህ ውድ ተመልካቾቼ እንደዚህ አጠር አድርጌ ወደፊት እስከነ መልሶቻቸው ለምሳሌ ሁዝ ባግ ኢዝ ዚስ ብዬ በጠይቅ መልሱ ምን ሊሆን እንደሚችል ያንን ደግሞ በሚቀጥሉት ቪዲዮዎች ለሁሉም በዛ መልኩ አቀርብላችኋለሁ። የዛሬው ትምህርት ከተመቻችሁ ለጓደኞቻችሁ ሼር በማድረግ ላይክ፣ ሰብስክራይብ በማድረግ የቻናሌ ቤተሰብ እንድትሆኑ ጠይቃለሁ። ቴንክ ዩ ቬሪ ማች ሲ ዩ